አዳም በ15 ቀን ሩካቤ 30 ልጅ በ30 ቀን ሩካቤ ሥጋ 60 ልጅ ወልደዋል። ባዕድ ከባዕድ እንጂ ዘመድ ከዘመድ አትጋቡ የምትል ሕገ ኦሪት ወደፊት እንደምትሰራ በልቡናው ተገልጾለት ዕለተ ጽንስ ካገናኛቸው ይልቅ ዕለተ ጽንስ ያላገናኛቸው ይርቃሉ ብሎ ያራራቀ መስሎት የአቤልን መንትያ ቃየል ያግባ፣ የቃየልን መንትያ አቤል ያግባ አለ። የቃየል መንትያ ሉድ ትባላለች። ወትመስል ሔዋንሃ እማ ይላል፣ እጅግ መልከ መልካም ናት። የአቤል መንትያ ደግሞ አቅሌማ ትባላለች፣ መልከ ጥፉ ናት። ቃየል ይህን ሰምቶ የኔን መልከ መልካም ለሌላ የሌላን ክፉ መልከ ጥፉ ለእኔ ምን ቢያገደው አይሆንም አለ። አዳምም ሰምቶ እኔ አዝዣችኋለሁ፣ አይሆንም ካላችሁ መሥዋዕት ሰውታችሁ መሥዋዕቱን የተቀበለለት ያግባት አለ። ለጊዜው ፈቃደ እግዚአብሔር ለሁሉ እንደሆነ ሲያጠይቅ ነው። ፍጻሜው ግን መሥዋዕት ለማስተማር ነው። አቤልን ወኮነ አቤል ኖላዊ አባግ ይለዋል። በግ ጠባቂ ነበረ። እግዚአብሔር ንጹሕ ባሕሪ ነው፣ ንጹሕ ነገር ይወዳል ብሎ ከሚጠብቃቸው በጎች መካከል ቀንዱ ያልከረከረውን፣ ጸጉሩ ያላረረውን፣ ጥፍሩ ያልዘረዘረውን አርዶ አወራርዶ በንጹሕ ሕሊና አቀረበ። አሁን አቤልን እግዚአብሔር ንጹሕ ባሕሪ ነው፣ ንጹሕ ነገር ይወዳል ማለትን አባቱ ነግሮት መምህር አስተምሮት ከመጽሐፍት አግኝቶት አይደለም። አበቦች ከባሕሪያቸው እንዲያብቡ እሱም በሕገ ጠባይ ተመራምሮ አውቆ ከራሱ አንቅቶ ነው። አቤልሰ አስረጸ ጽድቀ እምነፍሱ እንዲል ወነጸረ እግዚአብሔር ላዕለ አቤል ወላዕለ መሥዋዕቱ ይላል። እግዚአብሔር የልቡን ቅንነት የመሥዋዕቱን ደግነት አይቶ በብሩህ ገጽ መሥዋዕቱን ተቀብሎለታል። ቃየልን ወኮነ ቃየል መስተገብረ ምድር ይለዋል። የተዘራውን የሚሰበስብ ገበሬ ነው። መቼስ እግዚአብሔር አይበላውም ለእኛ ብሎ ነው እንጂ ቢቀበለው ይቀበለው፣ ባይቀበለው የራሴን እህት ማነስቶኝ ብሎ ውርጭ የበላውን ዋግ የመታውን ስንዴውን ከእንክርዳድ ሳይለይ ሰብስቦ በግድ የለሽነት አቀረበ። ወኢነጸረ እግዚአብሔር ላዕለ ቃየል ወላዕለ መሥዋዕቱ ይላል። የልቡን ጠማምነት የመሥዋዕቱን ክፋት አይቶ ሳይቀበልለት ቀረ። ቁራ መጥቶ በተነበት። በዚህ አዝኖ ተክዞ ሳለ ሰይጣን መጥቶ ኦ አዛል ምንት ያቴክዘከ፣ እንዳንተ ያለ አርበኛ ኃይለኛ ምን ያሳዝነዋል አለው። እግዚአብሔር ቢያደላ በኔ አባቴ አዳም ቢያደላ በኔ ምን ላድርግ እንደምን አላዝን አለው። የእግዚአብሔርን ነገር ተወው፣ የአባትን ነገር ቆይ አሳይሃለሁ ብሎ ለምን አትገለውም አለው። መግደል ምንድን ነው አለው። ወሬው ይወራል እንጂ ከዚያ በፊት ተደርጎ አያውቅም ነበርና ቆይ ላሳይህ ብሎ አንዱ ሰይጣን በቁራ ተመስሎ ሄዶ የሰበሰበውን በተነበት። አንዱ ሰይጣን በሰው ተመስሎ ደንጊያ አንስቶ አናቱን አለው፣ የሞተ መሰለው። ለካ ሞትም አለ ብሏል። አንዱ ሰይጣን በቁራ ተመስሎ የሰበሰበውን በተነበት። አንዱ ሰይጣን በሰው ተመስሎ ደንጊያ አንስቶ እንካ በዚህ በለው አለው። ተቀብሎ ቢወረውር ራሱን አለው፣ የሞተ መሰለው። ለካ ይህም አለ ብሏል። ከዚህም በኋላ ነአሁ የንሁር ለሐውጾተ ተክል፣ ወንድሜ ና ተክሉን ጎብኝተን እሸቱን በልተን አየሩን ተናፍሰን እንምጣ አለው። ግሩማን አራዊት ቢጣሉንስ አለው። የአባታችን ፈጣሪ የት ሄዶ ይጠብቀናል አለው። ሄደው ተክሉን ጎብኝተው እሸት በልተው ውሃ ሊጠጡ ወደ ወንዝ ወረዱ። ቃየል ታላቅ ነውና አስቀድሞ ጠጥቶ ተነሳ። አቤል ተጎንብሼ ጠጣለሁ ሲል ደንጊያ አንስቶ አናቱን አለው፣ ሞተ። ገሎስ ሲሄድ ጌታ በደመና ሆኖ አይቴሃሎ አቤል ውከ ኦ ቃየል፣ ቃየል ሆይ ወንድምህ አቤል ወዴት ነው አለው። አናቃቢሁ ለአቤል፣ እኔ የአቤል ጠባቂ ነኝ አለው። ለመይኮን ከአቃቢሁ ለምን ትቀተልኮ፣ ጠባቂውስ ባትሆን ለምን ገደልከው ብሎታል። አንድም አዳም አይቴሃሎ አቤል ውከ ኦ ቃየል፣ ወንድምህ አቤል ወዴት ነው አለው። እኔ የወንድሜ ጠባቂ አይደለሁም አለው። ተጠራጥሮ እየፈለገ ቢሄድ በአፉ እንደተደፋ ሞቶ አገኘው። እያለቀሰ መኑ ቀተለከ አቤል ወልዴ፣ ልጄ ማን ገደለህ አለው። ወንድሜ ቃየል ገደለኝ ብሎ በርኑ ሬሳው ተናግሯል። አንድም ከራሱ ከቃየል ልብስ ላይ ተፈንጥቃ የወደቀች ደም ቃየል ሆይ የቀተለኒ ወንድሜ ቃየል ገደለኝ ብላ መስከራበታለች። አቤል ማለት በግ ደመና የዋህ ማለት ነው። የወንድሙን ክፋት እያወቀ በየዋህነት ተከትሎታልና